ከበፊተኛዋ ፍቅረኛዬ ጋር ምንም ስንፈተ ወሲብ የለብኝም ነበር። ከሷ ጋር ስለያይ ግን የአሁኗ ፍቅረኛዬ ጋር አልቆም አለኝ። እኔ እስኪ ምክንያቱን ንገርኝ ይለኛል። ይሄ ፉሊ 100% ምንም አይነት በቃ ጥርጣሬ የሌለው ስነ ልቦናዊ የሆነ ነገር ነው። በቃ ወይ ልብህ እሷ ጋር ነው ያለው የበፊቷ ፍቅረኛ ጋር ከአሁኗ ፍቅረኛ ጋር የሆነ አይነት ግንኙነት ላይ ያልተጣማጣማችሁት ነገር አለ። ስንፈተ ወሲቦች 60%ቱ ስነልቦናዊ ናቸው። ስነልቦናዊ የሆኑ ስንፈተ ወሲቦችን እንዴት ነው የምትለዩት የሚለውን ነገር ልንገራችሁ። አንደኛ በድንገት ነው የሚመጡት። ሁለተኛ ሁኔታ ይለያሉ። ሴት ይመርጣሉ፣ ሁኔታ ይመርጣሉ፣ ቀን ይመርጣሉ፣ የሆኑ ነገሮችን ይመርጣሉ። ሶስተኛ መጣ ሂድት ማለት ነገር አላቸው። አካላዊ ከሆነ ጠዋት አይቆምልህም ነበር ብልት ለየግንኙነቱ ልፍስፍስ ይሆን ነበር። ሴት አይመርጥም። እንደዛ ሲሆን አካላዊ ነው። ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ ያሉ ችግሮች አሉ ማለት ነው። እሱን መታከም ትችላለህ። በማንኛውም ስንፈተ ወሲብ መታከም ከፈልጋችሁ ባዮ ላይ ባለ ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በላይ ሁሉ ጊዜ ክፍት ነው።